የ15 ዓመት ብላቴና የዓለሙን የሞት ትንሣኤ በማኅፀኗ ትይዘዋለች ብሎ ዲያብሎስ አስቦት አያውቅ። ባላሰበው ምክር እግዚአብሔር መጣበት። ሰራዊት አስከትሎ ይዋጋኛል ሲል ብቻውን መጥቶ ተዋጋው። በዙፋኑ ይዋጋኛል ሲል በበረት ተኝቶ ተዋጋው። ብርሃን ለብሶ ይዋጋኛል ሲል ራቁቱን ተወልዶ ተዋጋው። በባለጸግነት ይዋጋኛል ሲል በድህነት ተዋጋው። በልዕልና ይዋጋኛል ሲል በትህትና ተዋጋው። በብርሃነ መለኮት ይዋጋኛል ሲል በናቀው ሥጋ ተዋጋው። ባልጠረጠረው ምክር እግዚአብሔር እንዲህ አድርጎ ዲያብሎስን ተዋጋው። ስለዚህ አብየ ምክር ይባላል። እግዚአብሔር ምክሩ ልዑል ነው። ፈርዖን ሰረገላ እያደራጀ እግዚአብሔር አንድ ሕፃን ወንዝ ላይ ያደራጀ። ይገርማል እኮ እንደ በእውነቱ ማለት ነው። የሚደንቀኝ ግን ፈርዖን ወንድ እየገደልኩ እስራኤል ልጨርሳለሁ ሲል እግዚአብሔር ምክሩን ሽሮ ያተረፈበት መንገድ እግዚአብሔር ምክርን